ዩኒቨርሲቲ ተማሪዎች 3ኛ ዓመት ሲጨርሱ በየክልሉ ሄደው በየሙያቸው ቢሰሩ ነበር። እሺ ተማሪዎች እንዴት ናችሁ? መምህር ናትናኤል ይባላል። እናንተ ግን ናቱ አበሉኝ። እሺ ሴቶች በዚህ ጋር ሲስቲ። ወንዶች ደግሞ በዚህ ጋር ውጡ ጣና ተራገጥ። ቆይ ግን ከመውጣት በፊት ነገ ስንመጡ የኔ ቤት ስራ ሰርታችሁ ነው። ነገ ስንመጡ አንዳንድ ሳንቺፕስ ይዛችሁ ነው። ቲሸሪያ ምንድነው? የቤት ስራ ነገ ስንመጣ ሁሉም አንዳንድ ሳንቺፕስ ይዘና ከሀያ ማርካለሁ። ደግሞ የተለያየ ፍሌቨር ይዛችሁ ነው። እኛስ ቲቸር እኛስ እናንተ ደግሞ በኔ ትምህርት አንዳችሁም አትወድቁም። ወይኔ ደስ የሚል አስተማሪ ቲቸር ካሁኑ እየወደድኩኝ ነው። ቲቸር እኔ እኮ ባለፈው ሴሚስተር ላይ ከ120 ነው የተሰጠኝ። አሁን አስተካክሎ ብታይ ቲቸር እንዳልወድቅ ፈርቼ ነበር። ምንም እንዳታስብ ይኸው 100 ነው ያደረኩት። እንደዛ ከሆነ ቲቸር አንተም በኔ በኩል እንዳታስብ። በእውነት ስምሽ ማን ነው? ቅድስት። በቃ እንዳያሳስብ ቲቸር በኔ በኩልም እንዳታስብ። ስምሽ ማን ነው? ጽዮን። እስከ መጨረሻው 100 ቲቸር እኔ ጋርም አለክ። ምንድነው ሁሉ ለኔ ነው? ኧረ ጋር የዚህ ሰውዬ ሁለት አበዛብኝ። ቆይ ጀለስ ደወለ መጣሁ። አባቢ የት ተመደብሽ? ኧረ እኔ ምን አውቄ። ቂንኮ የሚባል ሃይ ስኩል ገብቼ እንዳለ ረሃ ተማሪዎች። ኧረ ላሽ እኔ እኮ ኬጂ ነው የተመደብኩት። እንዴ ቲቸር ናቷ አታ ሺዲሩ ሐምዳም ሽምሺዲኑ ምን ማለት ነው? እሺ የተማረ ቆሎ አዞረ። በቃ ፊሲ ሳይጠቁ አትቻልም። አዳሚ ተነስ ቢላላ ትናንት ሲስጠውን የቤት ስራ ሰርታል። ቲሸር አልሰራው። እሺ ናውጣ። ቲሸር ረስቼው እኮ ናውጣ። ወይም ቲሸር ልቀልድና ካላሰኩ እወጣለሁ። እሺ እስቲ ቀልድ። አንዱ ነው ጠንቋይ ቤት ሄድና ወደፊት የሚወልዳቸው ልጆች እንዳለ ማጅራ መቺ እንደሚሆኑ ጠንቋዩ ነገረው። ከዛ በንዴት ወደ ቤት ተመለሰና ገላቸዋለሁ እነዚህ ምናምን ብሎ ምን ቢያደርግ ጥሩ አዶናይ ተቀመጥ። እሺ ተነሽ ሂሩት የቤት ስራውን ሰርተሻል? አልሰራውም። እሺ ወይ እንደሱ ቀልጅ ወይ ነው ውጪ ቀልዳለሁ። እሺ ቀልጅ አሁን አይደለም አትቸር እናንተ ብቻችንን ስንሆን ነው መቀለድልኝ። እሺ ቴዲ ተነስ የቤት ስራ ሰርታል? አዎ ይሁን ሰርቻለሁ። ጀግና አጨብጭብ ምሪያ ሙዳ ልጁላ ምንድነው? ህብለ ሰረሰራችን ለምን ይጠቅማል ብዬ እኮ ነው የጠየኩት። ምንድነው የመለስከው? ህብለ ሰረሰራችን የግብረ ስጋ ግንኙነታችንን ይቆጣጠርልናል። ጀግና እኮ ነው ቴዎድሮስ አልበርት አንስታይን ቶማስ ኤዲሰን ዳር ዛሬ ተማርነው ልንገራ ምን ተማር? ይኸው ሁሉ ጊዜ ሽሮ መመገብ ኤችአይቪ ኤድስ ያስይዛል። ታዲያ ምን ችግር አለው? በኮንዶም ትበላለህ። እሺ የመጀመሪያው ጥያቄ የመብራት ኃይል ሰራተኛና የውሃ ልማት ሰራተኛ ቢጋቡ ምን ይባላል? ያው ምን ይባላል? ክፉ ለክፉ አብረው ከነፉ። ጤና ይስጥልኝ እሳት አደጋ። ሄሎ እሳት አደጋ ከትምህርት ሚኒስቴር ነው የምንደውለው። እሺ ምን እንርዳችሁ? በእሳት ነደን ከመጥፋታችን በፊት ድረሱልን። ምን ነው? ሙሉ ትምህርት ሚኒስቴር ግቢው ዙሪያ በእሳት እየነደደ ነው። ወይ ስታሳዝኑ። ሰውዬ ትቀልዳለህ። ኑና እሳቱን አጥፉልን። ምን ነው ፈጣሪ ምን ባጠፋን ነው ለመከራ በእኛ ላይ ወረደው? እንባ አለባችሁ የተማሪ እሱ ደግሞ ያ አላህ አንተ እየቀለድክ ነው እንዴ? ናና አስወጣን እኮ ነው የምልህ። ከእነ ማስወጣ ከእሳት ውስጥ ነው። ዝም ብሎ መውጣት አለ እንዴ? ማለት መውጫ ፈተና አለው። ኤግዚት ኤግዛም ግን ግፍ አይደለም የምትሰሩት ስራ። እናንተስ ግፍ አይደለም እንዴ? ከ100% ተማሪ 3% ብቻ ነው ያለፈው ስትሉ። እሺ ግድ የለም ተጫወቱብን። እሺ ምንድነው ፈተናው? አንድ ሰውዬ በኒውዮርክ ጎዳናዎች ላይ በሰዓት 20 ሜትር ፐር ሰከንድ እየተጓዘ ቢሆን የኔ ኤክስ ስሟ ማን ነው? ሜላት። ተሳስታል፣ መቅደስ ነው። ሰውዬ ቀልዱ ተሆናኑና ሰጡን። ይቅርታ መውጫ ፈተናውን ወድቃቸዋል። አረ ተቃጣ። ጤና ይስጥልኝ ፖሊስ ጣቢያ። አረ ባሌን አንድ በሉልኝ። ምን አደረገሽ? አሁን የተወለዱ ልጆችን ስሙን ጣሰው ሊለው ነው። እስኪ ስልኩን ስጪው። እንካ ሄሎ። አንተ ምን ሆነ ነው ካልጠፋ ስም ጣሰው ብለህ የድሮ ስም ለልጅ የምታወጣው? መርማሪ እኔ ጣሰው ያልኩበት የራሴ ምክንያት አለኝ። ምንድነው ምክንያት? ከ6 ኮንዶም አምልጦ ነው የተወለደው።